በአሁኑ ሰዓት በዓለም ላይ 8 ቢሊየን ሕዝብ አለ። ነገር ግን ስማቸው በታሪክ መዝገብ ላይ የሚቀረው በስራቸው ዓለምን የሚለውጡትና የሁልጊዜም አሸናፊ የሆኑት ጥቂቶች ናቸው። ለምን እንደሆነ ያውቃሉ? ልዩነቱ የእውቀት ማነስ አይደለም። ልዩነቱ የገንዘብ ማጣትም አይደለም። ልዩነቱ አንድ ቃል ላይ ብቻ ነው። ልህቀት ወይም ኤክሰለንሲ የምንለው ማለት ነው። ዛሬ የምንነጋገረው ዝም ብሎ ስለ መስራት ሳይሆን በምትሰሩበት ስራ ውስጥ እንዴት ምርጡ መሆን እንደምትችሉ ነው። እስከ መጨረሻው አብራችሁን ከቆያችሁ ሕይወታችሁን ከአማካኝነት ወደ ልህቀት የሚቀይሩ 4 ሚስጥሮችን አካፍላችኋለሁ። እንኳን ወደ ቻናላችን በሰላም መጣችሁ። ዛሬ የምንዳስሰው ርዕስ ብዙዎቻችን የምንመኘው ግን ጥቂቶች ብቻ የምንተገብረው ልህቀትን ነው። ልህቀት ማለት ምን ማለት ነው? ብዙ ሰው ልህቀት ማለት ስህተት አለመስራት ወይም ፍጹም መሆን ወይም ፐርፌክሽን ይመስለዋል። ነገሩ እንደዛ አይደለም። ልህቀት ማለት ትላንት ከነበርንበት ማንነት ዛሬ የተሻለ ሆኖ መገኘት ነው። በምትሰሩት ስራ፣ በምትመሩት ትዳር፣ በምትማሩት ትምህርት ውስጥ ያላችሁን ከፍተኛ አቅም ወይም ፖቴንሻል አውጥቶ መጠቀም ላይ ነው። እስቲ ራሳችሁን ጠይቁ። አሁን እየሰራችሁት ያለው ስራ የችሎታችሁን ጣሪያ የነካ ነው ወይስ ይሆናል ብላችሁ በይለፍ የምትሰሩት ነው? ብዙዎቻችን ደህና ነው በሚል አስተሳሰብ ምርጥ የመሆን እድላችን እንገድለዋለን። ልህቀት በአንድ ጀንበር የሚመጣ ድንገታዊ ክስተት አይደለም። ልህቀት በየደቂቃው፣ በየቀኑ እንዲሁም በየትኛውም ጊዜ የምናዳብረው ልምድ ወይም ሀቢት ነው። በየቀኑ የምናደርጋቸው ጥቃቅን ነገሮች ወደ ልህቀት እየወሰዷችሁ ነው ወይስ ወደ ኋላ እየጎተቷችሁ? ለልህቀት የሚከፈለውን ዋጋ ለመክፈል ዝግጁ ናችሁ? ልህቀት ትኩረትን፣ ትዕግስትንና እንቅልፍ ማጣትን ሊጠይቅ ይችላል። ጎበዝ መሆን ቀላል ነው። ልዩ መሆን ግን መስዋዕትነትን ይጠይቃል። እስኪ 4ቱን የልህቀት ምሰሶዎች በዝርዝር እንመልከታቸው። አንደኛው ትኩረት ወይም ፎከስ የምንለው ነው። በአንድ ጊዜ ብዙ ነገር ለመስራት አትሞክሩ። በአንዱ ላይ የልህቀትን ካባ ተላበሱ። ብዙ ስራዎችን በመሞከር ሂደት ራሳችሁን ታጣላችሁ፣ አቅማችሁን ታደክማላችሁ። ስለዚህ ከመባዘን ወጥቶ በአንድ ነገር ላይ ብቻ ፕሮፌሽናል መሆንን አዘውትሩ። ወደ ሁለተኛው እንለፍ። ቀጣይነት ወይም ኮንሲስተንሲ። ስሜት ሲኖርባችሁ ብቻ ሳይሆን ስሜት በሌላቸውም ጊዜ መስራት። ስሜት ሁልጊዜ ተመሳሳይ አይሆንም። በቀን ውስጥ ብዙ አይነት ስሜቶች ይፈራረቃሉ። የፈለገው ቢፈጠር ከልህቀት ልማድህ እንዳትናወጽ። ይልቁንስ የስሜት መፈራረቆችን በሚገባ ተቆጣጠራቸው። ሶስተኛ ለትንንሽ ዝርዝር ነገሮች ትኩረት መስጠት። አቴንሽን ቱ ዲቴል የምንለው ማለት ነው። ትናንሽ የሚመስሉ ነገሮች ትልቅ ልዩነት ይፈጥራሉ። እያንዳንዱ የዝናብ ጠብታ አለት እንደሚሰነጥቅ ሁሉ እያንዳንዷ ትናንሽ ተግባር የነገን ትልቅ ስኬት ትገነባለች። በአንድ ጊዜ የሚፈጠር ተአምር የለም። በዚህ ሂደት የተገነባ ልህቀት መሰረቱ ጠንካራ ነውና ከአብዛኛው ተለይተ እንድትወጣና የራስን ልዩ ብራንድ እንድትገነባ ያስችልሃል። አራተኛውና የመጨረሻው ለመማር ዝግጁ መሆን ነው ወይም ቲቸቢሊቲ የምንለው ማለት ነው። ሁልጊዜ ምን ላሻሽል ብሎ መጠየቅ። በተሰማራህበት ዘርፍ ሁሉ ከትላንት የተለየ ዛሬ ምን ሰራው? ምን ተጨማሪ እውቀት አገኘው? ይህ የዘወትር ጥያቄህ ሊሆን ግድ ይላል። በዓለማችን ላይ ያሉ የትኞቹንም ስኬታማ ሰዎች ታሪካቸውን ብንመለከት ከሌሎች ተለይተው እንዲነጥሩ ያስቻላቸው ነገር ሳይሰለቹ መማር መቻላቸው ብቻ ነው። ልህቀትን የምትሻ ከሆነና ከሌሎች ተለይቶ መውጣትን ከፈለክ ዛሬ፣ ነገ፣ ከዛም በኋላ ማወቅን ልማድህ አድርግ። ወዳጄ፣ ዓለም አማካይ ሰዎችን ሰልችታለች። ዓለም የምትፈልገው ልዩ ሰዎችን ነው። እናንተ ደግሞ ያ ልዩ የመሆን አቅም ውስጣችሁ አለ። ዛሬ መወሰን ትችላላችሁ። ከዛሬ ጀምሮ በስራዬ እልቃለሁ ብላችሁ ቃል ግቡ። እስኪ የትኛውን የህይወት ክፍላችሁ ላይ ልህቀት እንደሚያስፈልጋችሁ ኮሜንት ላይ አስቀምጡልኝ። እንደዚህ አይነት ህይወትን የሚቀይሩ ትምህርቶች እንዲደርሷችሁ ሰብስክራይብ ማድረጋቸውን እንዳትረሱ። ይህ ቪዲዮ ይጠቅመዋል ለምትሉት አንድ የልብ ጓደኛ ላኩለት። ያስታውሱ፣ ልህቀት መድረሻ ሳይሆን የጉዞ መንገድ ነው። ነገ የተሻለ ሰው ለመሆን ዛሬውኑ ይጀምሩ። በሚቀጥለው ቪዲዮ እስክንገናኝ በልህቀት ቆዩን።